እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዚህ ቪዲዮ የምንመለከተው ዩኒት 3 ሌሰን 9 እናያለን ማለት ነው። ተማሪዎች ካሁን በፊት እንዳየነው ናይትሮጅን ቤዝድ ፈርቲላይዘሮችን ለማየት ሞክረናል። ናይትሮጅን ቤዝድ ፈርቲላይዘር ጀምረናል ማለት ነው። ናይትሮጅን ቤዝድ ፈርቲላይዘር ስንል ምን ማለታችን ነው? ናይትሮጅን የያዙ ፈርቲላይዘሮች ማለት ነው። ናይትሮጅን የያዙ ፈርቲላይዘሮች በውስጣቸው እንደ አንድ ኢንግሪዲየንት ወር እንደ አንድ ኮንተንት ምን ይዘዋል? ናይትሮጅን ይዘዋል ማለት ነው። እነኚህ ናይትሮጅን ቤዝድ ፈርቲላይዘሮች የምንላቸው ካሁን በፊት ያየነው ምንድነው? አሞኒያ ላይ እንደ አንሃይድረስ አሞኒያ NH3 ማለት ነው። ኢት ኮንቴንስ ዋት? ናይትሮጅን ይዘዋል ማለት ነው። ከሃይድሮጅን ጋር ኮምባይን ሆኖ ናይትሮጅን ይገኛል። ይሄኛው ምንድነው? ዋን ታይፕስ ኦፍ ናይትሮጅን ቤዝድ ፈርቲላይዘር ነው ማለት ነው። ኤንድ ኦልሶ ከአሞኒያ ቀጥለ ምንድን ነበር ያየነው? ዩሪያ ናይትራል ማለት ነው። ዩሪያ ኢዝ ዋን ታይፕስ ኦፍ ናይትሮጅን ቤዝድ ፈርቲላይዘር ነው። አርቲፊሻል ፈርቲላይዘር ኦር ሲንቴቲክ ፈርቲላይዘር የምንለው ጀስት ላቦራቶሪ ሰርተን ወደ ገበያ ወጥተን ሸጠን ፋርመሮች እንዲጠቀሙበት የምናደርገው አንደኛው ፈርቲላይዘር ማለት ነው። በአካባቢያችን በጣም በስፋት እንጠቀምበታለን ማለት ነው። ሶሊድ ነው፣ በቀላሉ ሲምፕሊ እንጠቀምበታለን ማለት ነው። ሀገራችን ኢትዮጵያ ውስጥ በጣም በስፋት ከምንጠቀምባቸው ፈርቲላይዘሮች ውስጥ አሞኒያ ዩሪያ ምንድነው? it is one of the popular ነው። በቀላሉ ማየት ስለሚቻል and also በቀላሉ ስቶር ማድረግ ስለሚቻል ለአጠቃቀም ምቹ ስለሆነ በስፋት እንጠቀምበታለን ማለት ነው። ስለዚህ ይሄ ዩሪያ የሚባለው ካሁን በፊት ያየነው ምንድነው? it is nitrogen based fertilizer ነው ማለት ነው። ከሱ የቀጠለው ዩሪያ አሞኒየም ናይትሬት ሶሉሽን UAN የሚባለው እናያለን ማለት ነው። ይሄም ናይትሮጅን ቤዝድ ፈርቲላይዘር ነው። እንደምትመለከቱት ምን ይዟል? ናይትሬት ውስጥ ናይትሮጅን አለ ማለት ነው። ዩሪያ ውስጥም ስንመለከት ምን አለ? ናይትሮጅን አለ ማለት ነው። ስለዚህ ከአሞኒየም ናይትሬት ናይትሮጅን እናገኛለን፣ ከዩሪያ and also we can get what? ናይትሮጅን ማለት ነው። ከሁለቱም እናገኛለን። then the combination of the two ዩሪያ አሞኒየም ናይትሬት ሶሉሽን ነው የምናየው ማለት ነው። which is a fertilizer nitrogen based fertilizer UAN is or UAN ስንል አብሪቬት አድርገን ነው ዩሪያ አሞኒየም ናይትሬት ሶሉሽን ማለታችን ነው። is a popular nitrogen fertilizer it is a popular nitrogen fertilizer ነው። that means በስፋት እንጠቀመዋለን ማለት ነው። ብዙ ጊዜ እንጠቀመዋለን ማለት ነው። this ዩሪያ አሞኒየም ናይትሬት ሶሉሽን ኦር ፈርቲላይዘር ነጭ ከለር ያለው ፈሳሽ ነው። ቢኮዝ ሶሉሽን ብለናል እዚህ ጋር። ሶሉሽን ማለታችን የሚያዘምነው ፈሳሽ ነው ማለት ነው። ፈሳሽ ነው ከውሃ ጋር ሚክስ ሆኖ አንድ አጠቃላይ ሶሉሽን ስለሆነ ከውሃ ጋር ሚክስ የተደረገ አንድ ሶሉሽን ነው ማለት ነው። እዚህ ጋር እንደምትመለከቱት ሲሷን ዋይት ነው። ይሄን ሷት እንደምትመለከቱት ዋይት ነው ማለት ነው። ነጭ ከለር ዘይም በውስጡ ምንድነው ያለው? ፈሳሽ ነው ማለት ነው። ፈሳሽ ነው። ይሄ 32% ዩሪያ አሞኒየም ናይትሬት ሶሉሽን ነው which acts as a fertilizer የምንጠቀምበት ማለት ነው። ይሄ ዩሪያ አሞኒየም ናይትሬት ሶሉሽን የምንለው ሶሉሽን made by dissolving urea and አሞኒየም ናይትሬት in water። እንዴት ነው የምንሰራው? እንዴት ነው ፕሪፔር የምናደርገው? by dissolving ዩሪያ እና አሞኒየም ናይትሬቶችን አሞኒየም ናይትሬት እና ዩሪያን በአንድ ላይ በማድረግ ውሃ ውስጥ ሚክስ በማድረግ ምን ፕሪፔር ማድረግ እንችላለን? አሞኒየም ናይትሬት ሶሉሽን ፕሪፔር ማድረግ እንችላለን ማለት ነው። ግን ኢንግሪዲየንት ፐርሰንቴጃቸው የተለያየ ነው። ዛት ሚንስ 35% አሞኒያ እንወስዳለን፣ 45% አሞኒየም ናይትሬት እንወስዳለን፣ ዜን 20% ውሃ ጋር ምን እናደርገዋለን? ሚክስ እናደርገዋለን ማለት ነው። አስ ኤ ሪዛልት ካን ጌት ዋት? ዩሪያ አሞኒየም ናይትሬት ሶሉሽን እናገኛለን ማለት ነው። የየራሳቸው ፐርሰንቴጅ ይለያያል። ነገር ግን ሶስቱ ባንድ ላይ based on their percentage mix ስናደርግ ይሄንን በፒክቸር የምትመለከቱትን UAN የሚባለውን ሶሉሽን ፕሪፔር ማድረግ ይቻላል ማለት ነው። ሎክ ተማሪዎች UAN or urea ammonium nitrate solution commonly የሚይዙት ፐርሰንቴጅ አለ ወይም ፎርሙሌት የተደረጉት 50% of actual nitrogen as amide 50% of actual nitrogen እንደ amide as amide ወይም NH2 form from urea እናገኛለን። ዩሪያ ምን ይዟል? NH2 the whole to CO አይደለም? then ዩሪያ የሚባለው ምንድነው? NH2 the whole to CO then so ይቺ 50% of NH2 ማለት እናገኛለን UAN ላይ actual nitrogen የምናገኘው 50% of actual nitrogen as amide form ነው የምናገኘው ከማን? ከዩሪያ because in order to form UAN ዩሪያ
ሚክስ በማድረግ ነው አይደል? ዩሪያና አሞኒየም ናይትሬቱን ከውሃ ጋር ሚክስ በማድረግ ነው። ስለዚህ ዩሪያ ይዟል ማለት ነው። ከዩሪያ ውስጥ ግን 50% ኦፍ አክቹዋል ናይትሮጅን አስ አማይድ ፎርም እናገኛለን ማለት ነው። ሌላኛው 25% አሞኒየምም አለ አይደል? ቴንሷል UAN ውስጥ ምን አለ? አሞኒየም አለ። ከማን እናገኛለን? ፍሮም አሞኒየም ናይትሬት እናገኛለን ማለት ነው። ከአሞኒየም ናይትሬት አሞኒየምን እናገኛለን። ስንት ፐርሰንት? 25% ማለት ነው። ሌላኛው 25% ናይትሬት NO3 ዩሪያ አሞኒየም ናይትሬት ሶሉሽን ምን ይዛል ብያለሁ? ናይትሬት ይዛል። ይሄን ናይትሬት ደግሞ ከማን እናገኛለን? ከአሞኒየም ናይትሬት እናገኛለን። ይቺ ናይትሬት ስንት ፐርሰንት ናት? 25% ማለት ነው። ስለዚህ 25% ናይትሬት፣ 25% አሞኒየም 50% ደግሞ አማይድ ፎርም ተደርገው ቶታሊ 100% ፎርም የሆነ ዩሪያ አሞኒየም ሶሉሽን እናገኛለን። ዩሪያ አሞኒየም ናይትሬት ሶሉሽን እናገኛለን ማለት ነው። ይሄ ፐርሰንቴጃቸው ነው ወይም ኢንግሪዲየንቶቹ ዛት ሚንስ አማይድ አሞኒየም ኤንድ ናይትሬት ፐርሰንቴጃቸው በዚህ ፎርም ነው ፎርሙሌት የሚያደርገው ነው። ሁሉም ኦል ኮመንስ ዩሪያ አሞኒየም ናይትሬት ሶሉሽንስ የሚይዙት እነኚህን ፐርሰንቴጆች ነው ማለት ነው። ናው ሉክ አሁን የምናየው ደግሞ ምንድነው? ፕሮዳክሽን ነው። እንዴት ነው ፕሮዲዩስ የምናደርገው? እንዴት ነው ፕሪፔር የምናደርገው? whether it's what in laboratory or industrial preparation of this UAN እንዴት ነው የሚለውን እናያለን። ካም በፊት ወይም ቀደም ብሎ እንዳየ ነው ይሄ ዩሪያ አሞኒየም ናይትሬት ሶሉሽን የሚይዛቸው 3 ነገሮች ነው ብለናል። the first one is what ምን ይዛል ብለናል? the first one is አሞኒያ ይዘናል ብለናል። አሞኒያ NH3 ይዘናል ብለናል። ዛይሷት NH3 ሁለተኛው አሞኒየም ናይትሬት ይዘናል ብለናል። ሶስተኛው ስንት ምን ይዛል? ውሃ ይዛል ማለት ነው፣ ዋተር። እነኚህን ግን እንዴት ነው ሚክስ የምናደርገው? the way how to mix these 3 contents. this UAN produced by mixing heated solution of ammonia with heated solution of ammonium nitrate ጋር ሚክስ እናደርጋለን። then to make a clear liquid fertilizer ማለት clear liquid fertilizers ተመልከቱ። እዚህ ጋር ሁለቱም ለየብቻቸው እናሞቅና ዛት ሚንስ አሞኒያ እና አሞኒየም ናይትሬትን እናሞቅና ወይም ሂት እናደርግና እርስ በርሳቸው ምን እናደርጋቸዋለን? ሚክስ እናደርጋቸዋለን። ሁለቱም ሶሉሽን ናቸው። ዛት ሚንስ አሞኒየም ናይትሬትም ሁለቱም ሶሉሽን ናቸው። እዛ ውስጥ ምን አለ? ውሃ አለ ማለት ነው። ስለዚህ እነኚህን ሂት በማድረግ እርስ በርሳቸው ሚክስ እናደርጋቸውና we can get what clear liquid fertilizer እናገኛለን ማለት ነው። ቀደም እንዳያችሁ በፒክቸሩ ላይ clear liquid fertilizer ማግኘት እንችላለን ማለት ነው። this was the way how to produce this UAN in laboratory or in industry በቀላሉ በዚህ መንገድ ፕሪፔር ማድረግ እንችላለን ማለት ነው። now look UAN ፕሪፔር ካደረግን በኋላ then እንደምናውቀው ምንድነው እሷት ናይትሮጅን ቤዝድ ፈርቲላይዘር ነው። ናይትሮጅን ቤዝድ ፈርቲላይዘር ነው ስንል ናይትሮጅን ይዛል። ከማን ነው ናይትሮጅን የምናገኘው? half of nitrogen from ammonia and also half of nitrogen from ammonium nitrate ማግኘት እንችላለን ማለት ነው። half of nitrogen from ammonia and also half of nitrogen from ammonium nitrate solution ማግኘት እንችላለን ናይትሮጅን። now ሌላ የምናየው ምንድነው? soil reaction that means UAN ን አፕላይ ካደረግን በኋላ soil reaction ምን አይነት ሪአክሽን ነው የሚያሳየው? ምን አይነት incorporation ነው with the soil የሚያሳየው የሚለውን እናያለን። this means what soil reaction ማለት soil reaction the urea portion of UAN solution reacts just as a dry urea does. urea portion of this UAN just dry urea እንዳደረገው ነው አክት የሚያደርገው እንደሱ ነው። ዛት ዩሪያ ፖርሽን ኦፍ UAN የዩሪያ ፖርሽኑ ብቻውን ዩሪያ ስንጠቀምበት የነበረውን ሪአክሽን ምን ያደርጋል? ያካሂዳል ማለት ነው። why because UAN it contains what urea yes ለብቻው ደግሞ ዩሪያ by its fertilizers we have discussed in the last lesson ባለፈው አይተናል። ስለዚህ the urea portion of this UAN it reacts just a dry urea does dry urea ብቻውን react እንደሚያደርገው ይሄም ምን ያደርጋል ማለት ነው። that means if you applied on the surface ከላይ ሰርፌሱ ላይ አፕላይ ብናደርግ that means what መሬቱ ላይ that means ሶይሉ ላይ ከላይ በኩል አፕላይ ብናደርገው ወደ ውስጥ ባይገባ
on the surface ብቻ apply እናደርግ the amide nitrogen in the solution incur losses due to the volcanization when urease hydrolysis release ammonia ነው that means ምን መደረግ አለበት ኢንኮርፖሬት መደረግ አለበት ወይም ኢንጀክት መደረግ አለበት ማለት ነው መደረግ አለበት that means ከላይ apply ብናደርግን the amide nitrogen in the solution incur loss ያደርጋል ወይም volatile ቮላታይዜሽን ያካሄድና ወደ ላይ ምን ሊሆን ይችላል ኢቫፖሬት ሊያደርግ ይችላል ማለት ነው ስለዚህ ምን ማለት ከውስጥ መግባት አለበት ማለት ነው ዩሪያም እንደዛ ነበር ስናደርግ የነበረው ዛትሚንሷት ወይም ከውስጥ ከፈሩ ውስጥ መቀላቀል ኢንኮርፖሬት መደረግ አለበት ማለት ነው unless the amide nitrogen in the solution ምን ያደርጋል it loss due to what volcanization then when release hydrolysis release what ammonia ሪሊዝ ያደርጋል በቀላሉ ስለዚህ the only way of application this UAN simply we must mix with the soil ወይም ከታች በኩል ኢንጀክት ማድረግ አለበት it should be incorporated with the soil under the earth መሬት ውስጥ ከታች ምን ሆነ አለበት ኢንኮርፖሬት ማድረግ አለበት ዩሪያም ተመሳሳይ ነው ካሁን በፊት ዲስከስ ያደረግነው ማለት ነው look if UAN is incorporate ካደረገ by tillage በእርሻው በታረሰው እርሻ ምንሷት incorporate ካደረገ with sufficient water ከውሃ ጋር incorporate ካደረገ በውሃ አማካኝነት incorporate ካደረገ ነው the ammonia quickly react with what the soil water to form what ammonium yes ammonia UAN ምን ይዛል ብለናል አሞኒያ ይዛል ያ UAN ammonia quickly react with the soil water and to form what ammonium ውስጥ ሶይል ውስጥ ካለው ውሃ ጋር ሪአክት ያደርግና ይሄ አሞኒያ ቀጥታ ምን ፎርም ያደርጋል አሞኒየም የሚባል አዮን ፕሮዲዩስ ያደርጋል ማለት ነው አሞኒየም የሚባል ኮምፓውንድ ምን ያደርጋል ኦር አዮን ፖዚቲቭ አዮን ፕሮዲዩስ ያደርጋል ማለት ነው ይሄ የሚሆነው ግን መቼ ነው UAN if it is incorporated by the tillage ከእርሻው ጋር ኢንኮርፖሬት ካደረገ ብቻ ነው in the presence of sufficient waters then ammonia immediately ወደ ምን ትቀየራለች ወደ NH4+ ይቀየራል ማለት ነው ይሄ NH4+ የምንለው ወይም አሞኒየም አዮን it is positive ions ነው it is acidic ነው adhere to the soil components as the application side but not lost in short term ቀጥታ ምን ያደርጋል adhere ያደርጋል ከማን ከሶይል ኮምፖነንቶቹ ጋር ማለት ነው then immediately ወደ ማን ይቀየራል ወደ NO3 due to the nitrification በnitrification ሜተድ አማካኝነት ወደ NO3 ይቀየራል ማለት ነው then it increases what the fertility of the soil በዚህ አማካኝነት increase ያደርግልናል ማለት ነው ስለዚህ UAN አጠቃቀማችን ወሳኝነት አለው ማለት ነው in order to increase the fertility of the crop or የሶይሉን fertility ምን ለማድረግ ለመጨመር አጠቃቀም it should be incorporated unless it is difficult to get the desired result የሚፈለገውን ውጤት ለማግኘት አንችልም ማለት ነው ሌላው ተማሪዎች የምናየው ዳይአሞኒየም ሞኖሃይድሮጅን ፎስፌት ኦር ዳፕ የሚባለው ማለት ነው ወይም the molecular formula NH4 the whole to HPO4 ዳይአሞኒየም ሞኖሃይድሮጅን ፎስፌት የሚባለውን ናይትሮጅን ቤዝድ ፈርቲላይዘር እናያለን ይሄ ዳፕ is a white crystalline compound ነው which is a fertilizer በብዛት የምንጠቀመው ለሌሎች ጥቅሞች እናውለዋለን ለሌላ ነገር እንጠቀመዋለን ነገር ፖፑላርሊ የምንጠቀመው ምንድነው አስ ፈርቲላይዘር ነው ማለት ነው ብዙ ጊዜ ኢትዮጵያ ውስጥ ዩሪያ ኤንድ ዳፕ ተብለው በገበሬዎች ዘንድ በስፋት የሚታወቁት ፈርቲላይዘሮች እነኚህ ሁለቱ ናቸው ማለት ዩሪያ እና ዳፕ የሚባሉ እነኚህ ፈርቲላይዘሮች በጣም እንጠቀማቸዋለን ኮመን ላይ ራሱ ሴንሷት ዳፕ እና ዩሪያ ተብለው በሁለት ተከፍለው ዳፕ ይምጣልኝ ዩሪያ ይምጣልኝ which one is the best የሚለውንም ኮምፔር እያደረጉ ይጠቀማሉ ማለት ነው ከለሩን ብትመለከቱት white ነው ነጭ ከለር ነው ያለው then ፖፑላርሊ እንጠቀምበታለን ማለት ነው ለኢትዮጵያ ውስጥ ላሉ ገበሬዎች በስፋት ይጠቀሙበታል ከለሩን ብትመለከቱ here this one is what ዳፕ የሚባለው ማለት ነው ዳፕ የሚባለው white crystalline solid compound ነው ተመልከቱ እዚህ ጋር ይሄ ዳፕ የሚባለው ማለት ነው ሲምፕሊ ምን እናደርገዋለን እንጠቀመዋለን ማለት ነው እዚህ ጋር እንጠቀማለን ዳፕ ፈርቲላይዘር ነው in order to get a good product or ለፕላንቶቹ ጥሩ ምግብ ሆኖ ያገለግላል እንደምትመለከቱት በጣም ለምልመዋል ማለት ነው ዜን ታሽጎ ማዳበሪያው ወይም
የምትመለከቱት በጣም በስፋት ታዩታላችሁ ገበያ ላይ ዳይአሞኒየም ፎስፌት ተብሎ የሚገኘው ወይም በዚህ በማዳበሪያ ታሽጎ ይሸጣል ማለት ነው። ይሄው በዚህ መልክ ነው ብዙን ጊዜ የሚገኘው ማለት ነው። ስለዚህ ይሄ ዳይአሞኒየም ሞኖሃይድሮጅን ፎስፌት ኦር ዳፕ የሚባለው ናይትሮጅን ኮንቴኒንግ ፈርቲላይዘር ነው። በስፋት እንጠቀምበታለን። ከለሩ ይሄው እንደምትመለከቱት ዋይት ክሪስታላይን ኮምፓውንድ ነው። ታሽጎ ፓክድ ተደርጎ ለገበያ የሚውለው በዚህ መንገድ ነው ማለት ነው። ሌላው የምንመለከተው ፕሮዳክሽን ሲስተም ነው። እንዴት ነው ፕሮዲዩስ የምናደርገው ማለት ነው? እንዴት ነው ፕሮዲዩስ የምናደርገው? Then what formed by from the reaction of ammonia and also phosphoric acid ሜን ሪአክት የሚያደርጉት በዚህ ፕሮዳክሽን ሲስተም ላይ አሞኒያ እና ፎስፎሪክ አሲድ ናቸው። NH3 plus phosphoric H3PO4 ነው። ሁለቱን ሪአክት በማድረግ we can get this DAP የሚባለውን ኮምፓውንድ ማግኘት እንችላለን ማለት ነው። ስለዚህ it has the following steps ሁለት ስቴፖች አሉ። እነሱን ስቴፖች one by one እንመለከታለን ማለት ነው። መጀመሪያው ስቴፕ ላይ አሞኒያ or NH3 react with H3PO4 ወይም ከፎስፎሪክ አሲድ ጋር ሪአክት ያደርጋል ማለት ነው to form monoammonium dihydrogen phosphate monoammonium dihydrogen phosphate and diamonohydrogen phosphate look ተመልከቱ እዚህ ጋር NH3 ያለ it is ammonia ማለት ነው when reacted with 2 mol of phosphoric acid H3PO4 it forms what monoammonium dihydrogen ሁለት ሃይድሮጅን ያለው monoammonium dihydrogen phosphate produce ያደርጋል ማለት ነው in solid form produce እናደርጋለን then diammonium monohydrogen phosphate እናገኛለን from the reaction of this ammonia and phosphoric acid in the second step recycling monoammonium dihydrogen phosphate ይሄኛው ማለት ነው NH4 H2PO4 ሪሳይክል እናደርገዋለን that means እንደ ሪአክታንት ሁለተኛው ስቴፕ ላይ እንጠቀምበታለን ይዘነው እንሄዳለን ማለት ይሄንን ተዋለን ይሄኛውን ግን NH4 HPO4 ን ይዘነው እንመጣና ከማን ጋር ሪአክት እናደርገዋለን ከአሞኒያ ጋር ሪአክት እናደርገዋለን ማለት that means እዚህ ጋር የተፈጠረውን ፕሮዳክት ከራሱ ሪአክታንት ጋር that means ከNH3 ጋር ሪአክት እናደርገዋለን ማለት then NH4 H2PO4 plus NH3 which is ammonia it forms what NH4 HPO4 DAP የሚባል ዳይአሞኒየም ሁለት አሞኒየም ሞኖሃይድሮጅን ፎስፌት DAP ይባላል ማለት ነው። ይሄንን አገኘን ማለት ነው በቀላሉ። የመጀመሪያው ስቴፓችን ግን ምንድነው? አሞኒያን ከፎስፎሪክ አሲድ ጋር ሪአክት ስናደርግ እነኚህ ሁለት ፕሮዳክቶች ይሰጠናል። እዚህ ጋር በፒክቸር በፎርሙላው እንደምትመለከቱት ዜን ሁለተኛውን ፕሮዳክት ከራሱ ከአሞኒያ ጋር ምን እናደርጋለን ሪአክት እናደርጋለን ዜን መጨረሻ ላይ ማን እናገኛለን ዳፕን እናገኛለን ማለት ነው። this is the way how to produce ዳፕ ማለት ነው። ዳፕን እንዴት ፕሮዲዩስ ማድረግ እንደምንችል የሚያሳየን ሁለት ስቴፖች ናቸው ማለት ነው። ሌላው እዚህ ጋር የምናየው some properties of ዳፕን እንመለከታለን። ዳፕ temporarily increases the soil acidity የሶይል አሲዲቲን ኢንክሪዝ ያደርጋል። ለምንድን ነው ሶይል አሲዲቲን ኢንክሪዝ የሚያደርገው? ዳፕ እንደምታውቁት NH4 ይዟል። NH4 by itself is አሲድ ነው። ለክ አፈሩ ጋር ከተቀላቀለ በኋላ ዜን ኢንኮርፖሬት ካደረገ በኋላ ዜን NH4 ፕሮዲዩስ ሲደረግ NH4 ወይም NH4 ፕላስ የምላት ኢቲሷት አሲድ ናት ማለት ነው። አሲድ ናት። ስለዚህ ከውሃ ጋር ሪአክት ካደረገች በኋላ ወይ ኢንኮርፖሬት ካደረገች በኋላ ዜንሷት NH4 ምን አሲዲቲውን የአፈሩን አሲዲቲ ምን ታደርጋለች ተጨምረዋለች። ግን የመጨመሯ አቅም ግን ምንድነው ቴምፖራሪ ነው። እስከ መቼ ድረስ? ወደ NH3 እስከ ተቀየረ ድረስ ማለት ነው። ወደ NO3 ማይነስ እስከ ተቀየረ ድረስ ማለት ነው። ባይ ናይትሪፊኬሽን ሲስተም አማካኝነት NH4 ወደ NO3 ማይነስ ይቀየራል ማለት ነው። ወደ NO3 ከተቀየረ በኋላ it raises what the pH of the soil የpH of the soil ምን ያደርጋል ኢንክሪዝ ያደርጋል። መጀመሪያ ላይ ዳፕ ኢንኮርፖሬት ሲያደርግ NH4 ፕሮዲዩስ ይደረጋል። NH4 ፕሮዲዩስ ተደረገ ማለት the pH value of the soil drop ይሆናል ማለት ነው ይወርዳል ማለት because አሲድ ተፈጠረ። ከተወሰነ ጊዜ በኋላ ደግሞ ወደ ይሄ NH4 እዛው ላይ አይቆይም። ወደ ምን ይቀየራል? ወደ NO3 ይቀየራል ማለት ነው። ወደ NO3 ከተቀየረ ማለት pH ምን ያደርጋል ሬዝ ያደርጋል ማለት ነው ይጨምራል ማለት ነው። ስለዚህ immediately በናይትሪፊኬሽን ሲስተም አማካኝነት ወደ NO3 ሲቀየር pH ከፍ ይላል። ዛንቻት ወደ ቤዝ ተቀየረ ወይ ኒውትራላይዝ ያደርገዋል ማለት ነው። በዛን ጊዜ ምን ይሆናል? አፈሩ ወደ ኖርማል ይመለሳል ማለት ነው። ስለዚህ
ቴምፖራሪ ነው ኢንክሪዝ የሚያደርገው የሶይል አሲዲቲን ይሄ ዳፕ የሚባለው ለጊዜው ነው እንጂ ከትንሽ ጊዜ በኋላ ምን ያደርጋል? ወደ ኖርማል ይመለሳል ማለት ነው። ወደ ኖርማል ይመለሳል። This DAP has the advantage of having both nitrogen and also phosphorus. phosphorus እና nitrogen የሚባሉት they are very essential for the growth of plants. ለፕላንት ግሮዝ በጣም ወሳኝ በመሆናቸው ዳፕ ደግሞ በተሻለ መልኩ ምን ይዟል? ናይትሮጅን እና ፎስፈረስን ሁለቱም በአንድ ላይ ይዟል which are very essential for plant growth ማለት ነው። ስለዚህ a great advantage አለው ማለት ነው ዳፕ ለፕላንት ግሮዝ። ምክንያቱም ሁለቱንም የሚፈለጉ ወሳኝ የሆኑ ኒውትሪየንቶችን ስለያዘልን ማለት ነው። ስለዚህ ሌላኛው ይሄ ዳፕ የሚታወቅበት እንደ ፋየር ሪታርዳንት ያገለግላል ማለት ነው። ዛት ሚንስ እስካሁን ድረስ ያየነው እንደ ፈርቲላይዘር ነበር። ሁለቱን ይሄ ዳፕ እንደ ፈርቲላይዘር ስንጠቀምበት ነበር። ነገር ግን ይሄ ዳፕ በተጨማሪ እንደምንጠቀምበታለን እንደ ፋየር ሪታርዳንት እንጠቀምበታለን ማለት ነው። ምን ለመቀነስ? ይሄ ቃጠሎን ለመቀነስ ማለት ነው። ዜን ብዙውን ጊዜ እንደ ፋየር ሪታርዳንት የሚጠቀምባቸው ኬሚካሎች የፎስፈረስ ኬሚካሎች እና ፎስፌት ኬሚካሎች ናቸው ማለት ነው። for reducing the flammability ማለት ነው። ይሄ የመቀጣጠል አቅምን ለመቀነስ ፎስፈረስ or ፎስፌት ኬሚካሎችን እንጠቀማለን። ይሄ ዳፕ ደግሞ ምን ይዟል? ፎስፌት ይዟል ማለት ነው፣ ወይም ፎስፈረስ ይዟል ማለት ነው። ፎስፈረስ በመያዙ ምክንያት it can be used as a fire retardant ማለት ነው። እንደ ፋየር ሪታርዳንት ያገለግላል። that means it decreases the flammability የመቀጣጠል አቅምን ለመቀነስ ያገለግላል። አንዳንድ ጊዜ በጀት ወይም በአውሮፕላን ምን ያደርጋል? የተቃጠሉ ቦታዎችን እናጠፋለን ማለት ነው። ስለዚህ ከዛ ውስጥ አንደኛው የምንጠቀመው ዳፕን መጠቀም እንችላለን። እንደዛ ያገለግላል ፋየር ሪታርዳንትን ለመቀነስ። that means it lowers the composition temperature of the materials decrease ያደርጋል ማለት ነው፣ ወይም ሎወር ያደርጋል ማለት ነው። the composition temperature የአንድን ሰብስታንስ ኮምፖዚሽን ቴምፕሬቸሩ ምን ያደርጋል? ዲክሪዝ ያደርግልናል ወይም ሎወር ያደርግልናል ማለት ነው። and also it decreases the weight loss of the rate. I mean the weight loss rates. it decreases the weight loss rate. weight loss የማድረግ አቅሙን የአንድን ሰብስታንስ weight loss የማድረግ አቅሙን ምን ያደርገዋል? ይቀንሰዋል። ስለዚህ that means weight loss ሬቱ ቀነሰ ማለት flammability ወይም የመቀጣጠል አቅሙ ምን እየሆነ ነው የሚሄደው? እየቀነሰ ማለት ነው። that means ያከብደዋል ማለት ነው። በቀላሉ weight loss እንዳያደርግ ማለት ነው። አንድ ፕላንት ወይም አንድ የደረቀ እንጨት ወይም የወደቀ እንጨት ወይም እርጥብ የሆነ እንጨት weight loss ሬቱ ቀነሰ ማለት the ability to be flammable or fire የማድረግ አቅሙ ምን ያደርጋል? ይቀንሳል ማለት ነው። weight loss ግን ከፍተኛ ከሆነ በቀላሉ ዋተሩን ሉዝ አድርጓል፣ በቀላሉ ይቀጣጠላል ማለት ነው። the other importance of this DAP ሌላ የምንጠቀምበት አሴ ይስት እንጠቀምበታለን ማለት ነው። አሴ ይስት in order to facilitate the reaction facilitate ለማድረግ ማለት ነው። in wine making ወይን በምንሰራበት ሰዓት ወይም ፕሪፔር በምናደርግበት ሰዓት አሴ ይስት ይጠቀሙታል። and also beer brewing ለቢር በሚሰራበት ሰዓት ወይን በሚሰራበትም ሰዓትም እንደ ይስት ዳፕን እንጠቀማለን ማለት ነው። እንግዲህ ተማሪዎች ዳፕን አይተናል። ዳፕና ዩኤኤንን አይተናል ማለት ነው በዚህ ቪዲዮ ላይ። ዘአርኋት ናይትሮጅን ቤዝድ ፈርቲላይዘር ናቸው ማለት ነው። ናይትሮጅን ቤዝድ ፈርቲላይዘር ሁለቱም ምን ይዟል? ናይትሮጅን የያዙ ፈርቲላይዘሮች ነው። ዳፕ ላይ ሞር ፎከስ ያደረግነው ዜንሳ እንደ ፕሪፔር እናደርጋለን። ሁለት ስቴፖች አሉት እነሱን አይተናል። ከዚህ በተጨማሪ ደግሞ ለሌላ አገልግሎት እንደሚውል አይተናል ማለት ነው። ዛይስ አስ ኤ ፋየር ሪታርዳንት and also as a yeast እንጠቀምበታለን ማለት in addition to this fertilizer ከፈርቲላይዘር በተጨማሪ እነኚህን ለመስራት እንጠቀምበታለን ማለት ነው ይሄንን ዳፕ። ስለዚህ ተማሪዎች እነኚህ ናይትሮጅን ቤዝድ ፈርቲላይዘሮችን ለመያዝ ወይም እያነበባችሁ ቪዲዮን ደጋግማችሁ በምታዩበት ሰዓት የተወሰነ ነገር ታገኛላችሁ ማለት it's very important። ሾርት ኖቶችም እዚህ ቪዲዮ ላይ ታገኛላችሁ። ስለዚህ ደጋግማችሁ በማየት ራሳችሁን አፕዴት ማድረግ አለባችሁ፣ ማጠናከር አለባችሁ። ራሳችሁን ለኢንትራንስ ኤግዛም ምን ማድረግ አለባችሁ? ሬዲ ማድረግ አለባችሁ። ይሄ ቪዲዮ በጣም ኢምፖርታንት ነው ለእናንተ። ስለዚህ ተማሪዎች የዛሬው ቪዲዮ እዚህ ላይ ይበቃናል። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።